ሰላም የተወደዳችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት የዓለም ጥግ የዓለም ዳርቻ ብዝት ተረፍ ይበልልኝ። አግኝታችሁ የምትሰጡት የምታካፍሉት አትጡ አይጉደልባችሁ እላለሁ ዘውትር በመሪ ቃሌ መሰረት። ዛሬ አንዳንድ ሀሳቦችን ላካፍላችሁ መጥቻለሁ በዚህ በአዲሱ ዩቲዩብ ቻናሌ ማለት ነው። በዚህ ቻናል እንግዲህ ብዙ ነገሮችን እንማራለን። በጣም በሚያስገርሙ በሚያስደንቁ ቪዲዮዎች ሪያክት እናደርጋለን። ከስሙ ስነሳ ማለፊያ ቲቪ ብዬ ስሙን ቀይሬለታለሁ። ከዚህ ቀደም በለቀቁት ቪዲዮ አርአያ ቲቪ 1 ብዬ ነበር ፖስት ያደረኩላችሁ። ዛሬ ግን አርአያ ቲቪ መሆኑ ቀርቶ ማለፊያ ቲቪ የተሰኘ ቻናል እንዲሆን ተመኝቼ የስሙን ትርጓሜና የስሙን ጽንሰ ሐሳብ ለእናንተ ለወዳጆቼ ላካፍል መጥቻለሁ ማለት ነው። ስለዚህ ወደ ሐሳቤ ስቀጥልላችሁ ማለፊያ ማለት ዘርፈ ብዙ ጽንሰ ሐሳቦች ሲኖሩት ማለፊያ ብዙ የምናልፍባቸው መውጣት አቅቶን ማለፍ አቅቶን ነገር ግን በትዕግስትና በጥንካሬ ችለን ያለፍንበት ማለፊያችን ይሆናል ማለት ነው። ለብዙዎቻችንም ልክ እንደዚሁ ምሳሌ የሆነን በማለፊያችን መስኮት ሐሳቦቻችንን ሼር እየተደራረገን አብረን የምንቀጥልበት ማለፊያ መስኮታችን ይሆናል ማለት ነው። ስለዚህ የተወደዳችሁ ቤተሰቦቼ ከዚህ ቀደም አርአያ ቲቪ በተሰኘ ዩቲዩብ ቻናል ነበር አብዛኞቻችሁ የምታውቁኝ። ዛሬ ደግሞ ማለፊያ ቲቪ ብዬ በአዲስ ቻናል በአዲስ ይዘት በአዲስ ሐሳብ መጥቻለሁ። ማለፊያ ቲቪያችን ለብዙዎቻችን የማለፊያ ምክንያት መሆን፣ መሸጋገሪያ መሆን፣ ለብዙዎች አርአያ መሆን እንዳለ ሆኖ ሳቁም ጨዋታውም በሚያስደስተውም እየሳቅን በሚያሳዝነውም ደግሞ እንደ ሰውንና እንደ ሰው አብረን እያዘንን ማካፈል ካለብን እያካፈልን አብሮነታችንን እናስቀጥላለን ማለት ነው። ብዙ ሰው ከብዙ ነገር ያልፋል አይደለ? ዛሬ ከተጋረጠበት ምናልባት እሱ ካላሰበው ጋሬጣ ያልፋል። ፈጣሪ ሲፈቅድለት ካልታሰበለት ሁኔታዎች ሁሉ የሚያልፍበት እድል አለ አይደለ? ስለዚህ እኛም በማለፊያችን መስኮት በኩል አሳልፈን ወደኛ የምናመጣው ብዙ በረከት ይኖራል። ለሌሎችም ደግሞ የምናጋራው ብዙ እንዲሁም እልፍ የሆኑ በረከቶች ይኖራሉ ማለት ነው። ስለዚህ በማለፊያችን በኩል እንድታልፉ ማለፊያ ቲቪን ሰብስክራይብ እንድታደርጉ ማለፊያ ቲቪን ሰፖርት እንድታደርጉ በተቻለን አቅም ሁሉ እየተጋገዘን አብሮነታችንን የምናጠናክርበት ይሆናል ብዬ ተስፋ አደርጋለሁ። ማለፊያ ስንል ማለፊያችን ከጭንቀት የምናልፍበት፣ ከሐዘን የምናልፍበት፣ ከተስፋ መቁረጥ ከተለያዩ ስትረሶች ወጥተን ለሰው ልጆች በተገባልን የህይወትና የተስፋ ልክ የምናልፍ ሲሆን ማለፊያችን ዘርፈ ብዙ የሆኑ ሐሳቦችን እያነሳ ለእናንተ ለውድ ተመልካቾቹ ያቀርባል ማለት ነው። በአርአያ ቲቪ ዩቲዩብ ቻናል ላይ የምታቁኝ በርካታ ወዳጆች አላችሁና እናንተ ማለፊያ ቲቪን ባገኛችሁት አጋጣሚ ሰብስክራይብ እያደረጋችሁ ቻናሉን ሳፖርት እያደረጋችሁ አብሮነታችንን የምናስቀጥልበት እድል ይመቻችልናል ማለት ነው። ስሙ በእርግጥ ትንሽ ኤዲት አልተደረገም። 14 ቀን ይጠይቀኛል። ማለፊያ ቲቪ ብለን ደግሞ በሚቀጥሉት 15 ቀናት ስሙን ኤዲት አድርገን ለእናንተ የምናስተዋውቅ ይሆናል። የምር በጣም እኔ በበኩሌ በጣም የምወዳችሁ በጣም የማከብራችሁ ክበሩልኝ። መልካም ዛሬ ይሆነላችሁ። ባይ ባይ።